የካቲት 29 2017 ዓመተ ምህረት ሰላም እንደምን አደራችሁ የዩቲዩብ ቻናላችን ተከታታዮች። ለዛሬ ይዘንላችሁ የቀረበ ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን በርከት ያሉ መረጃዎች ነው ይዘንላችሁ የቀረብን። 22ኛው ሳምንት ፕሪሚየር ሊግ ዛሬ የሚጀምር ይሆናል። ሁለት ጨዋታዎችም ይደረጋሉ። ስለ እነሱም መረጃዎች ይዘን ቀርበናል። ሌላኛው በታላላቁ የአውሮፓ ሊጎች ጨዋታዎች ትናንትም ቀጥለው ተደርገዋል። ሊቨርፑል ድል ሲያደርግ ማንቸስተር ሲቲ መሸነፍ ችሏል ማለት ነው። በታላላቁ ሌሎች የአውሮፓ ሊጎች የስፔን ላሊጋ፣ የጀርመን ቡንደስሊጋ እንዲሁም የፍራንስ ሊጋና ጣሊያን ሰሪያም ጨዋታዎች ተደርገው ነበር። ዛሬም የሚቀጥሉ ይሆናል። ስለዚህ ስለነሱም በርከት ያሉ መረጃዎች ይዘንላችሁ ቀርበናል። አሁንም እስከ መጨረሻ አብራችሁን እንድትሆኑ በትህትና ነው የምንጠይቀው። ለቻናሉ አዲስ የሆናችሁ ተመልካቾቻችንም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ዝርዝሩ እናልፋለን። በ22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ጨዋታዎች ናቸው የሚደረጉት። የ22ኛው ሳምንት የመጀመሪያ ጨዋታዎች ናቸው። 9 ሰዓት ቀን ሐዋሳ ከነማ ከኢትዮጵያ ቡና እንዲሁም 12 ሰዓት ላይ መብራት ኃይል ከሱሑል ሽረ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ ማለት ነው። በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት በርከት ያሉ ጨዋታዎች ናቸው የተደረጉት። ቀን 9 ሰዓት ተኩል ላይ የተደረገው ጨዋታ ኖቲንግሃም ፎረስት በሜዳው በሲቲ ግራውንድ ማንቸስተር ሲቲን አስተናግዶ ነበር። ኖቲንግሃም ፎረስት ትናንትና ማንቸስተር ሲቲን 1-0 በሆነ ውጤት ነው ማሸነፍ የቻለው። በ83ኛው ደቂቃ ካለም ሆዲሰን ኦዲ ብቸኛዋን የኖቲንግሃም ፎረስት ግብን ማስቆጠር ችለዋል። ስለዚህ ኖቲንግሃም ፎረስት ማንቸስተር ሲቲን በማሸነፍ ነጥቡን ወደ 51 ከፍ ማድረግ ችለዋል። ትናንትና ከረጅም ጊዜ በኋላ ነው ኖቲንግሃም ፎረስት ማንቸስተር ሲቲን ያሸነፈው። ከ30 ዓመት በኋላ ነው ኖቲንግሃም ፎረስት ማንቸስተር ሲቲን ያሸነፈው። ላለፉት 30 ዓመታት በማንቸስተር ሲቲ ሲሸነፍ ነው የከረመው ኖቲንግሃም ፎረስት። ትናንት ግን ከ30 ዓመት በኋላ 1-0 በሆነ ውጤት ማሸነፍ ችለዋል። ከቼልሲ በ9 ሚሊዮን ፓውንድ ወደ ኖቲንግሃም ፎረስት የተዘዋወረው ካለም ሆዲሰን ኦዲ ደግሞ ብቸኛዋን የኖቲንግሃም ፎረስት ግብን ማስቆጠር ችለዋል። ይሄ ተጫዋች የኖቲንግሃም ፎረስት የቁርጥ ቀን ልጅ ነው። ባለፈው በመጀመሪያው ዙር ከሊቨርፑል ጋር በነበራቸው ጨዋታም ኖቲንግሃም ፎረስት 1-0 አሸንፎ እንደነበር እናስታውሳለን። ያኔም ካለም ሆዲሰን ኦዲ ነው ብቸኛዋን ግብ አስቆጥሮ የነበረው። ስለዚህ ትናንትም በማንቸስተር ሲቲ ላይ ኖቲንግሃም ፎረስት ድል ሲቀዳጁ ብቸኛዋን ግብ ሆዲሰን ኦዲ ማስቆጠር ይችላል ማለት ነው። ማንቸስተር ሲቲዎች ትናንትና 9ኛ የአመቱን ሽንፈታቸው ነው ማስተናገድ የቻሉት። በ28 ጨዋታዎች 9 ሽንፈቶችን ማስተናገድ ችለዋል። ዘንድሮ ጥሩ እንቅስቃሴ እያደረጉ አይደለም ማንቸስተር ሲቲ። በቀጣይ አመት በቻምፒየንስ ሊግ ለመሳተፍም ከፍተኛ ፉክክር የሚጠብቃቸው ይሆናል በዚህ አመት። ስለዚህ ማንቸስተር ሲቲ ትናንት መሸነፍ ችለዋል። ከጨዋታው በኋላ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አስተያየቱን ሰጥቶ ነበር። በቻምፒየንስ ሊግ ለመሳተፍ 10 የፍጻሜ ጨዋታዎች አሉን ብለዋል። ለማሸነፍ የተሻለ መንቀሳቀስ አለብን፣ ማሸነፊያ መንገድም መፈለግ አለብን እንጂ ከሰማይ ወርዶ አይመጣልንም ሲል አስገራሚ አስተያየቱን ሰጥተዋል ስፓኒያርዳዊ አሰልጣኝ ፔፕ ጋርዲዮላ። ስለዚህ ማንቸስተር ሲቲ አሁን በአራተኛ ደረጃ ላይ ነው የሚገኘው በ47 ነጥብ። ዛሬ ቼልሲ ሌስተር ሲቲን የሚያሸንፍ ከሆነ አራተኛ ደረጃውን የሚረከብ ይሆናል። ማንቸስተር ሲቲ ወደ 5ኛ ደረጃ ዝቅ የሚልበት አጋጣሚ የሚፈጠር ይሆናል ማለት ነው። ሌላ ትናንት በተደረጉ ጨዋታዎች ብራይተን ፉልሃምን 2-1 ማሸነፍ ችለዋል። በሜዳው ነው ብራይተን ማሸነፍ የቻለው። ጃን ፓውል ቫን ሃክ በ41ኛው ደቂቃ፣ በ98ኛው ደቂቃው ደግሞ ጆ ፔድሮ ሁለቱም የብራይተን ግቦች ሲያስቆጥሩ ራውል ጂሜኔዝ ደግሞ ብቸኛዋን የፉልሃም ግብ ማስቆጠር ችለዋል። ስለዚህ ብራይተን ትናንትና ማሸነፉን ተከትሎ በታሪካቸው ለመጀመሪያ ጊዜ 6 ተከታታይ እድልን መቀዳጀት ችለዋል። በፕሪሚየር ሊጉ በኖቲንግሃም ፎረስት 5-0 በሆነ አሰቃቂ ሽንፈት ከደረሰባቸው በኋላ ከዛ በኋላ ያሉት 6 ጨዋታዎች በተከታታይ ማሸነፍ ችለዋል። ብራይቶኖች ነጥባቸውም ከማንቸስተር ሲቲ በ1 ነጥብ ነው ዝቅ ያሉት። በ46 ነጥብ በ6ኛ ደረጃ ላይ ተቀምጠዋል ማለት ነው። ስለዚህ ጥሩ እንቅስቃሴ እያደረጉ ይገኛሉ። በ31 አመቱ ፋቢያን ሃርዝለር የሚመሩ ብራይቶኖች ማለት ነው በዘንድሮ የፕሪሚየር ሊግ እንግሊዝ
በሌላ ጨዋታ ክሪስታል ፓላስ ኢፕስዊች ታውንን 1-0 ማሸነፍ ችለዋል። ኢስማኤል ሳር ነው ብቸኛዋን የክሪስታል ፓላስ ግብ ያስቆጠረው። ፓላሶችም ጥሩ እንቅስቃሴ ነው እያደረጉ የሚገኙት በፕሪሚየር ሊግ። በአንጻሩ ኢፕስዊች ታውን በዘንድሮ ወደ ፕሪሚየር ሊግ የተቀላቀሉት ኢፕስዊች ታውኖች በቀጣይ አመት በዚህ አመትም ወደ ሻምፒዮንሺፕ መውረዳቸው አይቀሬ ይመስላል ከሳውዝሃምፕተን ጋር። ሌላኛው ተጠባቂው ጨዋታ ሊቨርፑል ከሳውዝሃምፕተን በአንፊልድ ስታዲየም የተደረገው ጨዋታ ነው። ሊቨርፑል ትናንትናም ከአርሰናል ጋር ያለው የነጥብ ልዩነት ወደ 16 ከፍ የሚያደርግበትን ውጤት ነው ማስመዝገብ የቻለው። 3-1 በሆነ ውጤት ነው ያሸነፈው ሊቨርፑል። በመጀመሪያው 45ኛው ደቂቃ ላይ በተቆጠረበት ግብ 1-0 ተመርቶ ነው ወደ እረፍት ማምራት የቻለው ሊቨርፑል። ዊሊያም ስሞልቦን ነው ብቸኛዋን መሪነት የሳውዝሃምፕተን ግብ ማስቆጠር ችሎ የነበረው። ነገር ግን ሊቨርፑል በ51ኛው ደቂቃ ዳርዊን ኑኔዝ እንዲሁም ከዛ በኋላ መሐመድ ሳላህ ሁለት የፍጹም ቅጣት ምት ግቦችም አስቆጥሮ 3-1 በሆነ ውጤት ነው ማሸነፍ የቻለው ሊቨርፑል። ትናንትና መሐመድ ሳላህም በርከት ያሉ ሪኮርዶችን ትናንትና ማሻሻል ችለዋል። በፕሪሚየር ሊጉ ከኪን አጉዌሮ ጋር 184 ግቦችን በማስቆጠር ከኩን አጉዌሮ ሪኮርድን መጋራት ችሏል። መሐመድ ሳላህ ከዚህ በኋላ ባሉ 9 ጨዋታዎችን ግብ የሚያስቆጥር ከሆነ ከኩን አጉዌሮ የበለጠ ግብ የሚያስቆጥርበት አጋጣሚ ይፈጠራል ማለት ነው። በሊቨርፑል ታሪክም 243 ግቦችን በማስቆጠር በታሪክ ሶስተኛው ተጫዋች በመሆን ታሪክ መጻፍ ችሏል። መሐመድ ሳላህ ትናንትና በአንድ የውድድር አመትም በሊቨርፑል 44 የግብ ተሳትፎዎችን በማድረግ አዲስ ታሪክ መጻፍ ችሏል። 27 ግቦችን አስቆጥሯል። በዚህ አመት 17 ደግሞ ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችለዋል። ስለዚህ መሐመድ ሳላህ በሊቨርፑል 2 ሪኮርዶችን ትናንትና ማሻሻል ችለዋል ማለት ነው። ትናንትና በሊቨርፑልና በሳውዝሃምፕተን ጨዋታ አንድ አዲስ ነገር ተመልክተን ነበረ። በሊቨርፑልም እንዲሁም በሳውዝሃምፕተን በኩልም 6 ተጫዋቾችን ቀይረው ወደ ሜዳ አስገብተው ነበረ። በሊቨርፑል ለምሳሌ ሮበርትሰን፣ ማካሊስተር፣ ሃርቬ ኢሊየት፣ ዲያጎ ጆታ፣ ዋታሩ ኢንዶ እንዲሁም ጀራል ኳንሳ እነዚህ 6 ተጫዋቾች ተቀይረው ወደ ሜዳ ገብተዋል። በፕሪሚየር ሊግ እንደምናስታውሰው 5 ተጫዋቾችን ብቻ ነው በአንድ ጨዋታ መቀየር የምትችለው። ይህም ለተመልካቾች እንግዳ ነገር ሆኖ ተመልክተናል። ይህ ነገር የመጣው በ19ኛው ደቂቃ ጃን ቤድናረክ በሳውዝሃምፕተን በኩል በጉዳት ተቀይሮ በግዴታ ከሜዳ መውጣት ችሎ ነበር። ከዛ በኋላ 5 ተጫዋቾችን ሳውዝሃምፕተን መቀየር ስለሚችል ሊቨርፑልም በተመሳሳይ 6 ተጫዋቾችን መቀየር የሚችልበት አጋጣሚ ተፈጥሮ 6 ተጫዋቾችን ቀይሮ ወደ ሜዳ አስገብቷል ማለት ነው። ስለዚህ በትናንትና ውጤት ምክንያት ሊቨርፑል በ70 ነጥብ እንግሊዝ ፕሪሚየር ሊግም እየመራ ነው የሚገኘው። ከአርሰናል ጋር ያለው የነጥብ ልዩነት ወደ 16 ከፍ ማድረግ ችሏል። በእርግጥ አርሰናል 2 ቀሪ ጨዋታዎች አሉት። ሁለቱን የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 10 ዝቅ ማድረግ ይችላል። ነገር ግን አርሰናል ዛሬ ከማንቸስተር ዩናይትድ በኦልትራፎርድ ከባድ ፍጥጫ ይጠብቀዋል። ይህን ጨዋታ የማያሸንፍ ከሆነ ነጥብ ልዩነቱን ባለበት የሚቀጥል ይሆናል ማለት ነው። በአንጻሩ ሳውዝሃምፕተን እስካሁን ባደረጋቸው 28 ጨዋታዎች 9 ነጥብ ብቻ ነው መሰብሰብ የቻለው። ከፕሪሚየር ሊጉ መውረዱ አይቀሬ ነው የሚመስለው ይህ ቡድን። ስለዚህ ሳውዝሃምፕተን በመጨረሻ ደረጃ ላይ ነው የሚገኘው ማለት ነው። ሌላኛው ዛሬ የተደረገው ጨዋታ በጌት ኮሚኒቲ ስታዲየም ብሬንትፎርድ ከአስቶን ቪላ ጨዋታቸውን አድርገው ነበር። አስቶን ቪላ 1-0 በሆነ ውጤት ማሸነፍ ችለዋል። በ49ኛው ደቂቃ ኦሊ ዋትኪንስ ብቸኛዋን የአስቶን ቪላ ግብ ማስቆጠር የቻለ ተጫዋች ነው ማለት ነው። ሌላው ምሽት 5 ሰዓት ላይ የጀመረው ጨዋታ በሞሊንግ ስታዲየም ወልቭስ ከኤቨርተን ጋር ጨዋታቸውን አድርገው ነበር። 1-1 በሆነ ውጤት ነጥብ ተጋርተው መውጣት ችለዋል ማለት ነው። ኒያሻ ሙነሲ ለወልቭስ እንዲሁም ጃክ ሃሪሰን ለኤቨርተን ግቦችም አስቆጥረው 1-1 በሆነ ውጤት ነጥብ ተጋርተው መውጣት ችለዋል ማለት ነው። በፕሪሚየር ሊግ እንግሊዝ 28ኛው ሳምንት ዛሬ 3 ጨዋታዎች ነው የሚደረጉት። ቼልሲ በስታንፎርድ ብሪጅ ከሌስተር ሲቲ፣ ቶተንሃም በቶተንሃም ስፖርት ስታዲየም ከበርንማውዝ፣ ማንቸስተር ዩናይትድ በኦልድ ትራፎርድ ከአርሰናል ጋር የሚደረጉ የዛሬው የፕሪሚየር ሊግ እንግሊዝ ተጠባቂ ጨዋታዎች ናቸው። በተለይ ማንቸስተር ዩናይትድ ከአርሰናል የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። እንደምናውቀው እነዚህ ሁለት ቡድኖች በታሪክ
ከፍተኛ ፉክክር የሚያደርጉ ቡድኖች ናቸው። ስለዚህ ዛሬም የሚያደርጉት ጨዋታ በጉጉት የሚጠበቅ ጨዋታ ነው። በሁለቱም ቡድኖች በኩል በተጫዋቾች ጉዳት እየተሰቃዩ ነው የሚገኙት። እንደምናውቀው ማንቸስተር ዩናይትድ እነ አማድ ዲያሎ፣ ኮቢ ማይኖ እንዲሁም ማሰን ማውንት የመሳሰሉ ተጫዋቾች በጉዳት ለረዥም ጊዜ ከሜዳ ርቋል። በአርሰናል በኩልም እኒሁ ቡካዮ ሳካ፣ ካይ ሃቨርዝ፣ ጄስ እንዲሁም በርከት ያሉ ተጫዋቾች በጉዳት አጥተዋል። እነዚህ ሁለት በጉዳት የተሰቃዩ ቡድኖች ዛሬ እርስ በርሳቸው የሚገናኙ ይሆናል። አዲስ ጉዳት በሁለቱም ቡድኖች በኩል በማንቸስተር ዩናይትድ ማጋየር ዛሬው አጠራጣሪ ነው ተብሏል። ባለፈው በሪያል ሶሲዳድ ጨዋታ እንዳልተሰለፈ እናስታውቃለን። በኤሮፓ ሊጉ እናስታውሳለን። ዛሬም አጠራጣሪ ነው ተብሏል። ፓትሪክ ዶርጉም ባጋጠመው ጉዳት 2 ሳምንታት ከጨዋታ ውጭ እንደሚሆን ተነግረዋል። የዛሬው ጨዋታ የሚያልፈው ይሆናል ማለት ነው። በአርሰናል በኩል አዲሱ ጉዳት ጁሬን ቲምበር ነው የሚሆነው። ይሄ ተጫዋች ቀኝ መስመር ተከላካይ የግራ መስመር ተከላካይ ተጫዋች በጉዳት ዛሬ ከሜዳ ውጭ ነው የሚሆነው። ስለዚህ እነዚህ ሁለት ቡድኖች ዛሬ ለ241ኛ ጊዜ ነው በታሪክ የሚገናኙት። ማንቸስተር ዩናይትድ 99 ጊዜ ሲያሸንፍ አርሰናል 88 ጊዜ ማሸነፍ ችሏል። በተቀሩት 54 ጨዋታዎች ደግሞ አቻ ነው መለያየት የቻሉት። ያለፉት 5 ግንኙነቶች ስንመለከት አርሰናል ነው በብልጫ የሚገኘው፣ 4 ጊዜ ማሸነፍ ችለዋል። ማንቸስተር ዩናይትድ 1 ጊዜ ነው ማሸነፍ የቻለው ባለፈው ኤፍኤ ካፕ በመለያ ምት ያሸነፈው ጨዋታ ማለት ነው። ስለዚህ አርሰናል የበለጠ የታሪክ የበላይነት ይዞ ነው ይሄ ጨዋታ የሚያካሂደው ማለት ነው። ባለፉት 5 ያደረጓቸው ጨዋታዎች ስንመለከት እነዚህ ሁለት ቡድኖች ማንቸስተር ዩናይትድ ባለፉት 5 ጨዋታዎች 1 ጊዜ ብቻ ነው ማሸነፍ የቻለው። 3 ጊዜ አቻ ሲላይ 1 ጊዜ ደግሞ ተሸንፈዋል ማለት ነው። አርሰናል በበኩሉ 2 ጊዜ አሸንፈው 1 ጊዜ አቻ ወጥቶ 2 ጊዜ ደግሞ መሸነፍ ችለዋል ማለት ነው። አርሰናል ማግኘት ከነበረበት 15.7 ብቻ ነው ማሳካት የቻለው። ማንቸስተር ዩናይትድም ማግኘት ከነበረበት 15.6 ብቻ ነው ማሳካት የቻለው። ስለዚህ እነዚህ ሁለት ቡድኖች ዛሬ ማታ 1 ሰዓት ተኩል ላይ ጀምሮ የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። በ27ኛው ሳምንት የስፔን ላሊጋም ትናንት ጨዋታዎች ተደርገው ነበር። ሴልታ ቪጎ ሌጋኔስን 2-1 ሲያሸንፍ፣ ዲፖርቲቮ አላቬስ ቪያሪያልን 1-0 ማሸነፍ ችለዋል። ቫሌንሲያ እንዲሁ ሪያል ቫላዶሊድን 2-1 ማሸነፍ ችለዋል ማለት ነው። ሌላኛው ትናንት በስፔን ላሊጋው የተከሰተው አንድ ነገር ባርሴሎና ከኦሳሱና ሊያደርገው ታስቦ የነበረው ጨዋታ ተሰርዟል። ይሄ ጨዋታ የተሰረበትም በባርሴሎና መልበሻ ክፍል ባጋጠመው ሀዘን ነው። ይህም ሀዘንም ካርሎስ ሚናሮ ጋርሻ የተባለው የባርሴሎና የዋናው ቡድን ዶክተር ትናንትና በድንገት ህይወቱን ማለፉን ተከትሎ ነው ይህ ጨዋታ ላልታወቅ ጊዜ የተላለፈው። ስለዚህ በባርሴሎና ትልቅ ሀዘን ትናንትና መከሰት ችለዋል ማለት ነው። በድንገት ነው ይሄ ሰው ይሄ ዶክተር ህይወቱን ያለፈው። ስለዚህ ባርሴሎና ለቤተሰቡም ለመላ ፋሚሊ ለዶክተሩ ፋሚሊም ቤተሰቡም መጽናናትን እንደሚመኝ ትናንትና ባወጣው ይፋው መግለጫ ሀዘን መግለጫ ማስታወቅ ችለዋል ማለት ነው። ስለዚህ ለባርሴሎና ትናንት የትልቅ የሀዘን ቀን እንደነበረ እየተነገረ ነው የሚገኘው። ሌላኛው የ27ኛው ሳምንት የስፔን ላሊጋ ዛሬ 2 ጨዋታዎች ዛሬ በርከት ያለ ጨዋታዎች ነው የሚደረጉት። ኤታፌ ከአትሌቲኮ ማድሪድ 10 ሰዓት፣ ሪያል ማድሪድ ከራዮ ቫልካኖ 12 ከሩብ፣ አትሌቲክ ክለብ ከማሎርካ 2 ሰዓት ተኩል፣ ሪያል ቤትስ ከላስ ፓልማስ 2 ሰዓት ተኩል እንዲሁም ሪያል ሶሲዳድ ከሴቪያ 5 ሰዓት የሚያደርጓቸው ጨዋታዎች የሚጠበቁ ይሆናል። በተለይ ጌታፌ ከአትሌቲኮ ማድሪድ እንዲሁም ሪያል ማድሪድ ከራዮ ቫልካኖ የሚያደርጓቸው ጨዋታዎች እጅግ የሚጠበቁ ነው። አትሌቲኮ ማድሪድ እንደምናስታውሰው ከባርሴሎና በ1 ነጥብ ዝቅ ብሎ እንዲሁም ሪያል ማድሪድ ከአትሌቲኮ ማድሪድ በ2 ነጥብ ዝቅ ብሎ ደረጃውን ተከትለው ነው የሚገኙት። ዛሬ የሚያሸንፍ ከሆነ አትሌቲኮ ማድሪድ በጊዜያዊነት ከባርሴሎና በልጦ የስፔን ላሊጋውን መረከብ ይችላል። ሪያል ማድሪድም እንዲሁ የሚያሸንፍ ከሆነ ከባርሴሎና ያለው የነጥብ ልዩነት ወደ 0 የሚያጠብ ይሆናል። በነጥብ እኩል ይሆናሉ ማለት ነው በግብ ክፍያ ባርሴሎና ቢበልጥም። ነገር ግን ሪያል ማድሪድ ዛሬ ከራዮ ቫልካኖ የሚያደርገው ጨዋታ እንደሚከብደው እየተገመተ ነው የሚገኘው። ራዮ ቫልካኖ እንደምናስታውሰው ጥሩ እንቅስቃሴ ነው እያደረገ የሚገኘው በስፔን ላሊጋ። ከሪያል ማድሪድ ያለው የታሪክ
ግንኙነትም ስንመለከትም ያለፉት 3 ጨዋታዎች በአቻ ነው ማጠናቀቅ የቻለው። 0-0 ባለፈው በአምና 0-0 እንዲሁም 1-1 ባለፈው ሲዝንም በመጀመሪያው ዙር ማለት ነው 3-3 ነው ይሄ ጨዋታ ማጠናቀቅ የቻለው። ዛሬ በሳንቲያጎ ቤርናው የሚያደርገው ጨዋታ ለሪያል ማድሪድ ፈተና ሊሆን እንደሚችል እየተነገረው ነው የሚገኘው። በዚሁም ወደ ጣሊያን ሰሪያ መረጃዎችን ስናልፍ የ28ኛው ሳምንት የጣሊያን ሰሪያ ትናንት ጨዋታዎች ተደርገው ነበር። በሰሪያው በጥሩ እንቅስቃሴ የሚገኝ በሴስክ ፋብሪጋዝ የሚመራው ኮሞ ከቬኔዝ ያደርገው ጨዋታ 1-1 ነው ማጠናቀቅ የቻለው። ፓርማ ከቶሪኖ 2-2፣ ኤስ ሚላን ሊስን 3-2 ማሸነፍ ችሏል ትናንትና። ኤስ ሚላን 3 ተከታታይ ሽንፈቶችን ማስተናገድ ችሎ ነበር ትናንትና ለአራተኛው ጊዜ ከሽንፈት የታደገው ትናንትና ኤስ ሚላን ማሸነፍ ችለዋል ማለት ነው። ሌላኛው ኢንተር ሚላን ከሞንዛ ያደረገው ጨዋታ ነው። ኢንተር ሚላን ትናንትና 3-2 በሆነ ውጤት ማሸነፍ ችሏል። 2-0 ሲመራ ነበር። ሳሙኤል ብሪንደሊ እንዲሁም ኬታ ባልዴ 2 የሞንዛ ግቦችን አስቆጥሮ 2-0 ሲመራ ቆይቶ ነበር ኢንተር ሚላን። እንዲሁም ነገር ግን ኢንተር ሚላን ማርኮ አርናቶቪች ሀካን ካልሃለግሉ ባስቆጥሯቸው 2 ግቦች 2 አቻ ሲሆን ጊዮርጌስ ኮፖሎስ ደግሞ ወደ ራሱ ግብ አስቆጥሮ ኢንተር ሚላኖች 3-2 በሆነ ውጤት ማሸነፍ ችለዋል። ስለዚህ ኢንተር ሚላን ትናንትና ማሸነፋቸውን ተከትሎ የጣሊያን ሰሪያ መሪነታቸውን ማጠናከር ችለዋል። ኢንተር ሚላን ከናፖሊ እንዲሁም ከአታላንታ በልጦ ነው እንግዲህ ጣሊያን ሰሪያውን እየመሩ የሚገኙት። ናፖሊ እንዲሁም አታላንታ ዛሬ ጨዋታቸውን የሚያደርጉ ይሆናል። ናፖሊ ከፊዮረንቲና እንዲሁም አታላንታ ከዩቬንቱስ ጨዋታቸውን የሚያደርጉ ይሆናል። ዛሬ የሚያሸንፉ ከሆነም የነጥብ ልዩነቱን የሚያጠቡ ይሆናል ማለት ነው። ሄላስ ቨሮናም ከቦሎኛ እንዲሁም ኤምፖሊ ከሮማ ዛሬ የሚደረጉ ጨዋታዎች ናቸው ማለት ነው። በተለይ ጁቬንቱስ ከአታላንታ የሚያደርጉት ጨዋታ ጁቬንቱስ ከመሪነት ትንሽ ሩቆ ቢገኝም ነገር ግን አታላንታን ዛሬ የሚፈትን ይሆናል ማለት ነው። አታላንታ ዛሬ የሚሸነፍ ከሆነ ከዋንጫ ፉክክሩን ትንሽ የሚርቅበት አጋጣሚ ይፈጠራል ማለት ነው። ነገር ግን አታላንታ አሁንም ጥሩ እንቅስቃሴ ያደረገ ነው። ለሻምፒዮንነትም እየተፎካከረ ነው የሚገኘው ማለት ነው። በ60 ነጥብ ነው ኢንተር ሚላን እየመራ የሚገኘው። ናፖሊ 56 አለው። አታላንታም አሁንም 55 ነጥብ ነው ያለው። ዛሬ ዩቬንቱስን የሚያሸንፍ ከሆነ ነጥቡን ወደ 58 ከፍ በማድረግ ከመሪው ኢንተር ሚላን ያለው የነጥብ ልዩነት ወደ 2 ዝቅ የሚያደርግበት አጋጣሚ ይሆናል ማለት ነው። የጀርመን ቡንደስሊጋም ትናንት 25ኛው ሳምንት ጨዋታዎች ቀጥለው ተደርገው ነበር። ትናንት በጀርመን ቡንደስሊጋ ከ19 ዓመት በኋላ አንድ አስገራሚ ታሪክ ተፈጥሯል። ሶስቱም ታላላቅ ቡድኖች ትናንት ተሸንፈዋል። ባየር ሊቨርኩሰን፣ ባየር ሙኒክ እንዲሁም ቦሩሺያ ዶርትሙንድ በአንድ ቀን ሶስቱም መሸነፍ ችለዋል። ይህ ታሪክ ከ19 ዓመት ነው እንግዲህ መደገም የቻለው። በ2006 ነበር እነዚህ 3 ቡድኖች በአንድ ቀን ተሸንፈው የነበረ። ስለዚህ ከ19 ዓመት በኋላ ይህ ታሪክ ትናንትና ራሱን መድገም ችለዋል ማለት ነው። ባየር ሊቨርኩሰን ከወርደ ብሬመን ነበር ጨዋታው ያደረገው። በሜዳው 2-0 በሆነ ውጤት ነው መሸነፍ የቻለው። ሮማኖ ሸሚድ እንዲሁም ጀስቲን ኒጂንማ ናቸው ሁለቱን የወርደ ብሬመን ግቦችን ማስቆጠር የቻሉት። ስለዚህ ባየር ሊቨርኩሰን ትናንትና 2 ግቦችን በሜዳው ተቆጥሮበት ምንም ግብ ሳያስቆጥር ነው መሸነፍ የቻለው። ለባየር ሊቨርኩሰን የሚያሳዝነው ነገር ሌላው ትናንትና ጎበዝ እንዲሁም ምርጥ የመሀል ተጫዋቻቸው ፍሎሪያን ዊርዝ በ59ኛው ደቂቃ ተጎድቶ ከሜዳ መውጣት ችለዋል። ስለዚህ ቀጣይ ከባየር ሚኒክ ጋር የሚያደርገው የቻምፒየንስ ሊግ የመልስ ጨዋታ የሚያመልጠው ነው የሚሆነው የጀርመናዊ የመሀል ሜዳ ተጫዋች ማለት ነው። ቦሩሺያ ዶርትሙንድም ከአውግስበርግ ነበር ጨዋታቸው ያደርገው። ትናንትና 1-0 በሆነ ውጤት ነው በሜዳቸው እነዚህ ታላቅ ቡድን መሸነፍ የቻሉት። ጀፈራይ ጎሊው ነው ብቸኛዋን ግብ የአውግስበርግ ማስቆጠር የቻለው። ስለዚህ ቦሩሺያ ዶርትሙንድ በዘንድሮ ጥሩ እንቅስቃሴ ያደርጉ አይደለም፣ ደካማ እንቅስቃሴ ነው እያደረጉ የሚገኙት። በቡንደስሊጋውም በ35 ነጥብ በ10ኛ ደረጃ ላይ ነው የተቀመጡት። ትናንትና ሽንፈት ማስተናገድ ችለዋል። ሌላኛው አስገራሚው ነገር ባየር ሚኒክ ነው። ባየር ሚኒክ ትናንትና ቦቦቸም ነው 3-2 የተሸነፈው።
ባየር ሙኒክም በሜዳው ነው የተሸነፈው ትናንትና። ራፋኤል ጉሬሮ ሁለቱም የባየር ሙኒክ ግቦችን ማስቆጠር ችሎ ነበር። 2-0 መምራት ችለው ነበር ባየር ሙኒኮች በ14ኛና በ28ኛው ደቂቃ ግብ አስቆጥሮ ይሄ ተጫዋች ነገር ግን በ31ኛ ደቂቃ እንዲሁም በ51ኛ ደቂቃ ቦቸም 2 ግቦችን አስቆጥሮ ጃኮብ ሞዲች በ31ኛ ኢብራሂማ ሲሴኮ በ51ኛው ደቂቃ ግብ አስቆጥሮ 2 አቻ መሆን ችለዋል ማለት ነው። በ71ኛው ደቂቃ ማተስ ቤሮ 3ኛው ግብ አስቆጥሮ ባየር ሚኒክ 3-2 በሆነ ውጤት በቦቸም መሸነፍ ችለዋል ትናንትና በሜዳው በአላያንዝ አሬና ማለት ነው። ትናንትና በ22ኛው ደቂቃ ሰርጂ ግናብሪ የፍጹም ቅጣት ምት ማምከን ችለዋል። ትናንትና የፍጹም ቅጣት ምቱም ጃኮብ ሞዲች ነበር ትናንትና ለመገኘት ምክንያት ፋውል የሰራው ወይም ደግሞ ጥፋቱን የሰራው። ነገር ግን ሰርጂ ግናብሪ ሳይጠቀምበት ቀርተዋል። 31ኛው ደቂቃ ደግሞ ተመልሶ ጃኮብ ሞዲች ራሱ ፍጹም ቅጣት ምት ያሰጠው ልጅ ተጫዋች ግብ ማስቆጠር ችለዋል ማለት ነው። ትናንትና ባየር ሙኒኮች በ42ኛው ደቂቃ ጆዋ ፓሊና በቀይ ካርድ ከሜዳ መውጣት ችለዋል። ለመሸነፋቸውም ምክንያት የሆነበት በ10 ተጫዋች ስለተጫወቱ ነው ማለት ነው። ጆዋ ፓሊና የፖርቹጋላዊ ተጫዋች በቀይ ካርድ ከሜዳ መውጣት ችለዋል ማለት ነው። ስለዚህ ባየር ሙኒኮች በዘንድሮ በሜዳቸው ለመጀመሪያ ጊዜ ነው የተሸነፉት። 12 ጨዋታዎች ነበር ያለ ሽንፈት የተጓዙት። 11 ድልና 1 አቻ አስመዝግበው ትናንትና በ13ኛው ሳምንት በሜዳቸው ያደረጉት ጨዋታ ሽንፈት ማስተናገድ ችለዋል። በሊጉም ሁለተኛ ሽንፈታቸው መሆኑን የሚታወስ ነው ማለት ነው። በሌሎች ጨዋታዎች ወልፍስበርግ ከሴንት ፓውሊ 1-1 ሲለያዩ ሆልሲንኬል ከስቱትጋርት 2-2 በሆነ አቻ ውጤት ማጠናቀቅ ይችላል ማለት ነው። የጀርመን ቡንደስሊጋ ዛሬ 2 ጨዋታዎች ናቸው የሚደረጉት። ኢንትራክት ፍራንክፈርት ከዩኒየን በርሊን እንዲሁም ሆፈንሄም ከሄደንሄም ዛሬ የሚደረጉ የጀርመን ቡንደስሊጋ 25ኛው ሳምንት መርሃ ግብሮች ናቸው ማለት ነው። በዚሁ ወደ ፈረንሳይ የምናልፍ ይሆናል። የፈረንሳይ ፍራንስ ሊጋን ትናንትና ጨዋታዎች ተደርገው ነበር። ፓሪሴን ጀርመን ትናንትና 4-1 በሆነ ውጤት ስታድ ሬኒስን ማሸነፍ ችለዋል። ብራድሌ ባርኮላ፣ ጎንዛሎ ራሞስ 2 ግቦች ሲያስቆጥሩ ኦስማን ዴምቤሌም የቀሩት 2 ግቦችን ማስቆጠር ችለዋል። እንግዲህ ፓሪሴን ጀርመን ባለፈው ሜዳቸው በፓርክ ደ ፕረንስ በሊቨርፑል አስደንጋጭ ሽንፈት እንደደረሰባቸው ይታወሳል። ጥሩ እንቅስቃሴ አድርገው ጨዋታውን ተቆጣጥረው ነገር ግን ሽንፈት ማስተናገድ ችለዋል። ነገ ቀጣይ ማክሰኞም በአንፊልድ እንደ እሳት በሚያቃጥለው አንፊልድም ከፍተኛ ፍጥጫ ይጠብቀዋል። የአውሮፓ ቻምፒየንስ ሊግ የግድ 2 ግቦችን ማስቆጠር እንዳለባቸው ይታወሳል። አሸንፈው ለማለፍ አሰልጣኝ ሉዊስ ኢንሪኬም አሸንፈን እንደምናልፍ እርግጠኛ ነኝ ሲል አስተያየቱ እንደሰጠ ይታወሳል። እንደ ብራድሌ ባርኮላ፣ ጎንዛሎ ራሞስ፣ ኦስማን ዴምቤሌ፣ ዲዛርዶ እንዲሁም ከቫርጃጊሊያ የመሳሰሉ በጣም ጎበዝ ተጫዋቾች እንዳሉት ይታወሳል ፓሪሴን ጀርመን። ስለዚህ በሊቨርፑል ድል አድርጎ ወደ ቀጣይ ዙር ያልፋል ወይ አብረን የምንመለከተው ይሆናል። ትናንት ግን ስታድ ሬኒስን 4-0 ሜዳው ድረስ ሄዶ ረምሮማ ማሸነፍ ችለዋል ማለት ነው። ሌላኛው ሊል ከሞንተፕሌር ያደረጉት ጨዋታ ሊል 1-0 ማሸነፍ ችለዋል። ሌኒስ ኦሎምፒክ ማርሴይም 1-0 ማሸነፍ ችለዋል በተመሳሳይ ማለት ነው። የፍራንስ ሊጋን ዛሬም ቀጥሎ የሚደረግ ሲሆን ብረስ ከአንገርስ፣ ሌሃቨር ከሴንት ኢቴን፣ ናንትስ ከስትራስበርግ፣ ስታድ ሬምስ ከአዜር፣ ኒስ ከኦሎምፒክ ሊዮን ጨዋታቸውን የሚያደርጉ ይሆናል ማለት ነው። ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። እንዲሁም አሁንም ለቻናሉ አዲስ የሆናችሁ ተከታታዮቻችን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። መልካም ቀን ይሁንላችሁ።